ከሰላም ቀዳሚ አጀንዳ የለም እዚህ ምድር ላይ። እኔ እርግጠኛ መሆን ያለባቸው አባቶች አንዱ ይሄ ነው። ከሰላም ቀዳሚ የሆነ ሌላ አጀንዳ የለንም። የእናንተም አጀንዳ መኖር የለበትም። በዚህ እንተማ ይህን ትልቅ የሆነውን የሰላም ድግስ ደግሰን የሙሽሮቹ ነገር ነው የሆነው እኮ የሙሽሮቹ ነገር መጽሐፍ ላይ ምንድን ነው ያ እንዳይሆን። ስለዚህ ከእናንተ ከመረቁ 4 ነገሮችን የታዘብኳቸው ነገሮች አሉ። ቀጣይ መታረም ያለባቸው እኔ እንደ ልጅ ነው እንደ አንድ ልጅ ነው። ወንድሞቼም እንደዛ ነው። የመጀመሪያው ፍርሃት ነው። ማይፈራ ሰው የለም። ትክክል። ከልክ በላይ የሆነ ፍርሃት ግን አስፈላጊ አይደለም። ፈርተን ወደ ማህፀን አንገባም። ፈርተን ጊዜያችን ሳይደርስ አንሞትም። እንውጣ። ምሳሌ ቅድም አንድ ስለተነሳ ነው። እናንተ እኮ አጃቢ ያለ ምናምን አላችሁ። እናንተና እኛን ለምን ታወዳድራላችሁ? እናንተ አሁን ጎመር ልትሄዱ ትችላላችሁ። እናንተ አሁን ቡሬ ልትሄዱ ትችላላችሁ። ቲሊ ልትሄዱ ትችላላችሁ። ፍኖተ ሰላም ልትሄዱ ትችላላችሁ። እዚህ ያለው ሰው እንደናንተ መሄድ አይችልም። እኛ እኮ ጠላት ነን። እሱም ጠላት ብሎ ፈርጇል፣ እኛም ጠላት ነን። እናንተ ገለልተኛ ናችሁ፣ አትፍሩ። ስለ ሰላም ነው የምትሰብኩ። አስተማሪ ሆኑ፣ አስታራቂ ሆኑ። ገለልተኛ ሆናችሁ ሰላምን ስበኩ። ማንም ይሁን እዚህ ምድር ላይ የሚያስፈልግ ሰላም ነው ብላችሁ አስተምሩ፣ አስታርቁ፣ ሸምጋይ ሆኑ ነው ያላችሁ። እና ይህን ከኛ ጋር ለምን ታነጻጽራላችሁ? እናንተን ግፋ ቢል እኮ ሊቆጣ ይችላል። ለምን ይሄን አደረጋችሁ ሊል ይችላል። ግን እኛ የመጣ ነው አገር ሲጠፋ፣ ትውልድ ሲሞት፣ ልማት ሲደናቀፍ፣ ህዝብ ሲጎሳቆል ማየት ተገቢ አይደለም። በቃ እንበል። አዋጭው ሰላም ነው፣ እስካሁን አይተናል፣ ይብቃን ብላችሁ እንድትሰብኩ እውነተኛ የሃይማኖት አባት፣ ሐዋርያ፣ የሀገር ሽማግሌ፣ መካሪ፣ ገሳጭ፣ አስተማሪ እንድትሆኑ እኛን የፈለግናችሁ ምናወያያችሁ ለዛ ምን ወጥስ ከዚህ በኋላ ምኑ ቀርቶ ነው ስታስተምሩ? እኛንም እኮ ተዘጋጅታችሁ ጠብቁ። ነገ ትሙቱ፣ ነገ ዛሬ ትሙቱ አታውቁም አይደል? ሃይማኖት አባቶች ተዘጋጅታችሁ ጠብቁ ነው። እና ፍርሃት የሚለው ነገር ትክክል አይደለም። አትፍሩ። እውነትን የያዘ ሰው አይፈራም። አሉባልታ፣ ተንኮል የሌለበት ሰው አይፈራም። ሾክ የሌለበት ሰው አይፈራም። ሰውን ለማዳን የሚተጋ ሽማግሌ አይፈራም። የሃይማኖት አባት አይፈራም። የማይመለከተውን እዛና እዛ እየረገጠ ቅድም እንደተባለው አንዴ እዛ ሲመቸው አንዴ እዚህ እኛ ጋር መጥቶ ጀግና የሚመስል እዛ ሄዶም ጀግና የሚመስል ሰው ካለ ህሊናው ንጹህ አይደለም፣ ይፈራል። ከመፍራትም በፊት ቤትን ዘግቶ ሊውል ይችላል። እውነተኛ ከሆነ ለህዝብ የቆምነ ከሆነ አንፈራ። ከሰላም ቀዳሚ አጀንዳ የለም እዚህ ምድር ላይ። እርግጠኛ መሆን ያለባቸው አባቶች አንዱ ይሄ ነው። ከሰላም ቀዳሚ የሆነ ሌላ አጀንዳ የለንም። የእናንተም አጀንዳ መኖር የለበትም።